ኤሎን ማስክ ከቫይኪንጎች ጋር ቢኖር ምን ይሆናል? ቀን 1 ኤሎን በቫይኪንግ መንደር ይነሳል። እነሱ መጥረቢያ ይሰጡታል፣ እሱ ይመለከተዋል። ኤሌክትሪክ የሆነ አለ ይላል። ቫይኪንጎቹ ይጠራጠራሉ። ቀን 2 ቫይኪንጎች ረጅም ጀልባ ዋንግሴፕ ይገነባሉ። ኤሎን በመሬት ላይ አንድ ነገር ይስላል፣ ሮኬት። ቫይኪንጎቹ ራሳቸውን ይንቀሳቀሳሉ። ጭፍጨፋ ይመስላል ብለው ይፈቅዱታል። ቀን 30 የመጀመሪያው ሮኬት ዝግጁ ነው። ከእንጨትና ተስፋኩ ተሰርቶ ነው። አንድ ምስጢራዊ ፍልስፍና ሰው ይመጣል። ሶክራቴስ ከሮኬትህ ኃይልህ ከሆነ ያለሱ ማነህ ይላል። ኤሎን ያስባል። ከዚያ ሶክራቴስን በሮኬቱ ውስጥ ያስገባዋል። 3 ሰከንድ በኋላ ይፈነዳል። ኤሎን ይራራል። ከድለዴፍ ይሻላል ይላል። ቀን 40 አንድ የቫይኪንግ አለቃ ሙከራ እንዲያሳይ ይጠይቃል። ሮኬቱ ይተነሳል፣ በእውነት ይሰራል። አለቃው ይደነቃል። ነገር ግን ሮኬቱ ቤቱ ላይ ሲወርድ ደስታው ይጠፋል። ቀን 60 ቫይኪንጎች ሮኬቶችን ይወዳሉ፣ እጅግ ብዙ። እንግሊዝን ለመውጣት ይሞክራሉ። አንዳንዶቹ ይፈነዳሉ፣ አንዳንዶቹ በዱር ይወርዳሉ። አንዱ እስከ ፈረንሳይ ይደርሳል። ማንም አያስተውልም። ቀን 70 ኤሎን ታላቁን ሐሳቡን ያሳያል። የቫይኪንግ ወደ ማርስ ጉዞ። ቫይኪንጎች ይቾቫሉ። ከማርስ ከምን እንደሆነ አያውቁም፣ ግን ለመቆጣጠር ዝግጁ ናቸው። አንድ ቫይኪንግ ይጠይቃል፣ ወርቅ አለበት? ኤሎን ይቆማል። በኋላ ይላል። ቀን 90 የመጀመሪያው የቫይኪንግ አስትሮናት ይተነሳል። ሮኬቱ ይጠፋል። ሁሉም ይደሰታል። 3 ደቂቃ በኋላ ሮኬቱ ወደ መንደሩ ይመለሳል።